رسالة للعاملة: أنت جيتي هنا السعودية علشان تاكلي عيش، جيتي هنا علشان يكون عندك راتب وتصرف على أهلك برا، مو علشان تكوني علاقات في التيك توك وترقصين في مشكلة عليك أنت بعدين إذا جيت تسافرين. ممكن يصير عليك سجن، ممكن يصير عليك غرامة، فانتبهي من هالأمر. يا أخي حرام عليكم، يا أخي يا أخي حرام عليكم يا أخي. الخدم والناس اللي يشتغلوا معاكم في البيوت كمان بني آدمين، عندهم إحساس. يعني معقولة أخ الكريم بس بمجرد إن هي خدامة عندك تجردها من معنى الإنسانية؟ وليش ما ترقص؟ وليش ما يكون عندها تيك توك؟ وليش ما تتعرف على الناس؟ ليش خانقين المسكينة؟ في شيء اسمه حقوق العمال. العامل له الحق إنه ياخذ إجازة في الأسبوع، في الإجازة هذه يعمل ما بدا له، يرقص، يتعرف، يطلع برا، يشم هواء على كيفه. ليش الاستعباد يا أخي؟ ليش الاستعباد يا جماعة الخير؟ خافوا الله في الناس المساكين هذين، خاف الله فيهم. في منهم كثيرين يستحقرون العاملة. شو يسوون يا جماعة الخير؟ لا يعطوها التلفزيون، ولا يعطوها التليفون، ولا يعطوها إجازة، ولا يعطوها أي شيء. البنت تطلع من وطنهم وهي صحيح، ترجع إلى وطنهم مرة ثانية وهي مجنونة. خافوا الله على الناس هذين، خافوا الله على الناس هذين. هذين الناس مساكين جاي من وطنهم عشان يشتغل عندك. أوكي خليه يشتغل، إذا شغله ما عجبك عندك الحق تقول له: أخ الكريم امسك جوازك ارجع ديرتك، ما في أي مشكلة. لكن إنك تعامله كأنه مستعبد أو عبد عندك، لا هذه كثيرة يا أخي. فالسؤال لي أخ الكريم، شو رأيك في كلام الرجال هذا؟ شو قاعد يقول؟ እዩልኝ ብቻ ይሄንን ተመልከቱልኝ ብቻ ይሄንን ጉድ ማለት ነው። ወላሂ ነው የምላችሁ። በነገራችን ላይ ሁሉም እንደዚህ ነው የሚያስቡን ማለት ይቻላል። እናንተ ምን ማድረግ አለባችሁ እነሱ እንደዚህ እንዳያስቧችሁ ነግራችኋለሁ። ቪዲዮውን እስከመጨረሻው ድረስ ተከታተሉት። ሰላም እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ሜሪስ ዩኒ ከዋናው ስቱዲዮ ከመዳም ኩሽና እንግዲህ ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁ። በጣም ነው ያሳዘነኝ፣ ወላሂ ነው የምላችሁ። ይሄ ቪዲዮ በጣም ነው ያሳዘነኝ። በእርግጥ ምንም አዲስ ነገር ሆኖ ምናምን ሳይሆን እንደዚህ ሶሻል ሚዲያ ላይ ወጥቶ ስለኛ እንደዚህ ማውራቱ በጣም ነው የሚያሳዝነው ወላሂ። እነሱ እኛ ባንኖር እኮ ተነስተው ምግባቸውን ሰርተው ሁላ መብላት የማይችሉ ሰዎች እንደዚህ አፋቸውን ሞልተው ስለኛ እንደዚህ መጥፎ ነገር ሲያወሩ በጣም ነው የሚያሳዝነው። አንደኛ ነገር እንድንበላ አንፈልግም፣ ሰውን እንድናገኝ አይፈልግም። እሺ በጣም ረጅም ሰዓታችን ስራ ላይ ስለምናሳልፍ 1 ሰዓት ስክሮል እናድርግ እንደዚህ ይባላል? እውነት ይባላል? በጣም ነው የሚያሳዝነው በእውነቱ ማለት ነው። እንግዲህ አዲስ ለመጣችሁ ልጆች ከሀገር ቤት ለመጣችሁ ልጆች ቋንቋ ላለመዳችሁ ምን እያለ ነው? ምግብ ለመብላት ዋይፋ ለመጠቀም ነው እንጂ ለስራ አይደለም አንዳንድ ልጆች የመጡት እያለ ነው። እና ፕሊስ ባካችሁ ወላሂ ባላችሁበት ቤት ራሳችሁን አስከብሩ። ባላችሁበት ቤት ራሳችሁን አስከብሩ፣ አታስንቁ ራሳችሁን። እውነት ነው እኛ ከደሃ ሀገር ነው የመጣ ነው፣ ግን ምንም ያህል ሀገር ብንመጣ ድህነታችንን ብቻ ይዛችሁ አናታችሁ ላይ እንዲረጋግጣችሁ አትፍቀዱላቸው። መብት የላቸውም ወላሂ። እናንተ ዝም ስትሉ እናንተ የሆነ በቃ በጣም እንደፈራችሁ ምናምን ሲያዩ ነው እነሱ እንደዚህ ሊጫወቱባቸው የሚፈልጉት። ወላሂ አትስሟቸው። ምንም አያመጡም። አትስሟቸው። ራሳችሁን አስከብሩ። እናንተ ድንበር አትረፉ፣ ግን ራሳችሁን አስከብሩ። በምንም ነገር ላይ እንደዚህ አናታችሁ ላይ ፊት እንዲሉ አትፍቀዱላቸው። ምንም ነገር ይፈጠርኛ ወደ ሀገራችን ነው የምንመለሰው። ከዛ ወደ ሌላ ሀገር ወይ ሌላ ቤት መቀየር እኮ ነው። ምንም አዲስ ነገር የለውም። እና ፕሊስ ባካችሁ። በእርግጥ ያው እነሱ ለኛ ጥሩ አመለካከት የላቸውም፣ ጥሩ እይታ የላቸውም ምናምን። ግን እሱ እንዳለ ሆኖ እነሱ እንደዚህ ወጥተው ስለኛ እንደዚህ መጥፎ ነገር እንዲናገሩ የሚያደርጋቸው ነገር እናንተ በምታሳዩት ነገር ነው። እናንተ የምታሳዩት ልክ ነው እነሱ የሚከፍሏችሁ ማለት ነው። ከነሱ ጋር አፍ አትካፈቱ፣ ከነሱ ጋር ድንበር አትተላለፉ። ለስራ ነው የመጣችሁት። አዎ ስራችሁን በደንብ ስሩ። ሰዓታችሁን ከእንቅልፋችሁ የምትነሱበትን በአግባቡ ተነሱ። ከዛ በተረፈ ግን እነሱ ስር አትሽለጥለጡ። አንዳንድ ልጆች አሉ እነሱ እየተሽለጠለጡ እንደዚህ እንዲናገሩ የሚያደርጓቸው ማለት ነው። አትጠቀሙ አይደለም፣ ዋይፋ ካለ ተጠቀሙ እንዳፈለጋችሁ። ግን እነሱ ፊት ለፊት ሳይሆን ክፍላችሁ ውስጥ ገብታችሁ ተጠቀሙ። አንደኛ ነገር። ሁለተኛ ነገር ደግሞ ምግብም ስትበሉ የሰው አይን በአጠቃላይ ጥሩ አይደለም፣ ግን አይናቸው ራሱ ጥሩ አይደለም። ምግብ ስትበሉ እነሱ ሳያያችሁ ቶሎ ዋጥ አርጋችሁ በልታችሁ ጨርሱና ተነሱ። በቃ እንዲያያችሁ አትፍቀዱ።
ምክንያቱም በጥሩ አስተያየት በጥሩ እይታ አያያችሁ። ወላሂ በጥሩ እይታ በጥሩ አስተያየት አያያችሁ። እና ፕሊስ ባካችሁ የመዳም ቆሞች እንግዲህ ይሄው ወጥተው እንደዚህ እኛን የመናገር እኛን የመንቋሸሽ እኛን የመጣጣል እንትናቸው እንዲህ ሶሻል ሚዲያ ላይ ወጥተው እንደፈለጉ እንዲናገሩ አድርጓቸዋል። ደግሞ የሚገርማችሁ ነገር ሌላ ቪዲዮ ላይ ውስጡ ቤቱ ገብቼ አይቼ ሰውየውን ይሄን አረቡን ቤቱ ገብቼ አይቼ ሌላ ቪዲዮ ላይ እንደዚህ ናቸው እንደዚህ ጥሩ ናቸው በጣም ጥሩ ናቸው ምናምን ብሎ ሲያወራ አየሁት። እና ፕሊስ ባካችሁ ባላችሁበት በምትሰሩበት ቤት ራሳችሁን አስከብሩ፣ ራሳችሁን አታስንቁት። ከደሃ ቤት ነው የወጣሁት ከደሃ ጋር ነው የመጣሁት እንትን ማለት አለብኝ ምናምን ብላችሁ ክብራችሁን አትጣሉ። ወላሂ ክብራችሁን አትጣሉ። ከነሱ ጋር እላፊ አታውሩ፣ ከነሱ ጋር እላፊ አትሳቁ። ልክ እንደ ከዚህ በፊትም ብያችኋለሁ፣ ልክ እንዳሰሪና ለሰራተኛ ኑሩ። እና ምንም ነገር ከልክ ሲያልፍ ይሰለቻል፣ ያስጠላል፣ ያናንቃልና እነሱ ጋር ብቻ ሳይሆን ሌላም ጋር ከልክ ሲተላለፍ ያናንቃል። እና እንዳትሰለቻችሁም ጥሩ ነው መከባበሩ በሩቅ ለሩቅ ማለት ነው። እንደዚህ መሽለጥለጡ ጥሩ አይደለም። እና ፕሊስ ባካችሁ ውዶቼ ማሮቼ ፍቅሮቼ እንደዚህ ሶሻል ሚዲያ ላይ ወጥተው ስለኛ መጥፎ ነገር እስኪናገሩ ድረስ አጠብቁ፣ ራሳችሁን አስከብሩ። እንግዲህ የምትሉት ነገር ካለ ሀሳባችሁን ኮሜንት ላይ አሳውቁኝ። በሀሳቤ የምትስማሙ ደግሞ ኮሜንት ላይ ንገሩኝ። ወዳችኋለሁ። ባይ